ሰላም ሰላም ቤተሰብ ሁሉ ሰላም ሁሉ መልካም ተኔ ጋር ሁሉ ሰላም ሁሉ መልካም ነው አለውላችሁ። እንዴት ናችሁ? ጠፍተናል። ወደ አዲሱ አፕሊኬሽን ገብተናል። እንግዲህ ዩቱብ ምንም ሰው የሚያይም የለ ምንም የሚል የለም። ዛሬ ደግሞ እዚህ ጋር እስቲ አንዴ እዩት። እህታችን እዚህ ባለ ኮሜንቷ ለማን ብለሽ አንገት ትደፊያለሽ? ለማን ብለሽ እንትን ትያለሽ? ሰው ስግደት ያገር ያለ ሰው ብዙ ነገር ችሎ ራብ ችሎ ስቃይ ችሎ ሲሰደቡ ታሊ ጂቢ ወዲ እየተባለ ስንት ነገር ተችሎ ነው የሚኖረው ማለት ነው። ስለዚህ አንቺ ደግሞ እንትን ማለት የለብሽም። ስለዚህ እንትን ማለት የለብሽም ማለት ነው። አሁን እህታችን በጣም መልካም ሰው ነች። እስቲ እሷን ኮሜንቱን እንየውና እንመለስ። እስቲ ኮሜንቱን አልኩ። እስቲ ድምጿን እንትን እንበለው። ዛሬ ቪዲዮ እሰራለሁ አላልኩም ነበር፣ ግን በውስጥ የዋትሳፕ ቁጥሬን ሰጥቻችሁ 46 ሴቶች ጻፉልኝ። የተወሰኑትም መልሼላችኋለሁ። ሌላውን እዚህ እናንተ ጋር ልመልሰውና እናንተም ጨምሩላቸው። አንደኛዋ ምን ብላኛለች? እናትና አባቴ በጎረቤት ስልክ ደውለው ዝናብ ቀረ አሉኝ። ምን ትይኛለሽ? የምታያቸው ንፍሮ ቀቅላችሁ ዱበርቲ ሰብስባችሁ ዱአ አርጎ ያቸው። ዝናብ ሲጠፋ ዱአ ነው የሚደረገው። አረብ ሀገር ላለች ሴት ተደውሎ ዝናብ ጠፋ አይባልም። ሳውዲ ነኝ ብለሻል። የሳውዲ መንግስት ራሱ ዝናብ ጠሮበታል በያቸው። ሌላኛዋ እኔና ፍቅረኛ የተዋወቅ ነው ኢትዮጵያ ነው። 7 ወር በፍቅር ቆይተን ቦታ ስለነበረው አንቺ አረብ ሀገር ሂጂና ቤት ሰርተን እንኑር ብሎኝ መጥቼ 4 አመት ሰርቼ ምርጥ ቤት ሰራን። ልክ ቤቱ እንዳለቀ ሚስት አግብቶ ቤት ገባ። ይቅርታ አድርጊልኝ ስቅ ያለሁ ምን ትመክሪኛለሽ ብለሻል። እኔ አንቺን የምመክርሽ የላብሽን ገንዘብ ልከሽለት ቤት ቦታው ላይ ቤት ሰርቶ ሌላ ሚስት ይዞ ከገባ እኔ አንድ ነገር ነው የምመክርሽ። 10 ሊትር ላምባና የ10 ብር ክብሪት ገዝተሽ ቤት ውስጥ ድመትም ዶሮም ጫጩትም እንዳይኖር ፈጣሪሽን ለምነሽ ቤቱን አቃጢው። ከዛ በኋላ አንቺ ያየሽውን ፊት አንቺ የገረፈሽን በረሃ ተገርፎ መጥቶ ከነሚስቱ ሰርቶ ይኖር። ቦታው የራሱ ነው፣ ቤቱን ግን አቃጢ። ህገወጥ ከሆንሽ እጅሽን ሰተሽ ቆራጥ መሆን እስኪ ልመዱ። ካልሆነ እጅሽን ሰተሽ ገብተሽ ያንን ቤት አንድደሽ አጋይተሽ ሌላ ሀገር ሰርተሽ ሄደሽ ስሪ። ሌላዋ ደግሞ ባሌ የልጆች አባት ደክሞኛል ልምጣ ስለው አንድ ዳቦ 20 ብር ገብቶ ወደ ትመጫለሽ አለኝ። ምን ትመክሪኛለሽ? 20 ቦታ ይቁረጡ የአባቴ አምላክ። ይህ አይደለም ባል ዘበኛም አይሆንሽም። ልጆችሽን አሳድጊ ከዚህ ሰው እየርቀሽ። እኔ የራሴ የመሰለኝ ነው። 20 ብር ይላል እንዴ? ዳቦ እንደሆነ 40 ብር መግባቱ አይቀርም። እና አንቺ እየሰራሽ የዳቦ ልትልኪ የልጆችሽ ሽታ እየናፈቀሽ ነው። የመሰለሽን አርጊ። ሌላኛዋ እኔ መግባት ፈልግ ነበር። በጣም ደክሞኛል፣ በጣም ስብር ብያለሁ የኔ እህት። ግን ጎረቤት ራሱ ምን ይለኝ? ወይ የትኛው ጎረቤት? ጎረቤት ያ አብደሽ ብትሄጂ ክርስቲያን ከሆንሽ እስኪ። እሺ እንግዲህ እዚህ ጋር እንደሰማችሁት ነው እህታችን እንትን የምትለው እዚህ ጋር እንደሰማችሁት እና በጣም የሚያሳዝን ነው። ሰው ወደ አረብ ሀገር ሆናችሁ ወደ ኢትዮጵያ ልግባት ሲሉ አንድ ዳቦ ይሄን ገብቷል፣ አንድ እንጀራ ይሄን ገብቷል፣ አንድ እንጀራ ይሄ ገብቷል። እዚህ በየቀኑ ክሮሪክስ ነው፣ በየቀኑ እንትን ነው። ይኸው ሰው እንዳለ እኮ አሁን እያለቀ እንትን እያለ በየቢሮ እንትን እያለ ስራ ጠፍቷል፣ ስራ ጠፍቷል። ይመጣሉ ስራ ኢትዮጵያን ሰራተኛ ረከሰ ነው። አንድ ቀን የኢትዮጵያ ሰራተኛ ደሞዝ ደህና ደሞዝ አይከፈለውም። ስንት አመት የሰሩትም ሰራተኛ ረከሰ ነው። ተዛን ትንሽ ይሰራሉ፣ ይፈትኗቸዋል። የማያስቀምጡት ነገር የለም። አንዴ ወርቅ ያስቀምጣሉ፣ አንዴ ብር ያስቀምጣሉ። ትንሽ ሄድ ትላና ይሄን እዛ ብፌዋ ስር ትደብቃለች፣ አንዱ ጋር ትደብቃለች። እና ይሄን ሁሉ ሴት ልጅ ተቋቁማ ነው። ኢትዮጵያ ያለ ሰው አይረዳችሁም። ብር እዚህ ጋር አፍሳችሁ እንትን ብላችሁ የምታመጡ ነው የሚመስላቸው። በእውነት ሰው ሲናገር ራሱ አሁን ልብ እየደከመ ነው። እውነቴን ነው የምላችሁ። በቃ እኔ እንጃ፣ እኔ ቃላት ያጥረኛል። እኔ በራሴ ራሱ ስላየሁት ማለት ነው። በራሴ ራሱ እንዴት እንደሚደክም እንዴት እንትን እንደሚል እና ይሄን ሁሉ እንግዲህ እውነታችን ስትናገር ያሳዝናል፣
ያሳዝናል ማለት ነው። እውነቴን ነው የምላችሁ። ፈጣሪ ተኛ ጋር ይሁን። በስግደት ያላችሁ ልጆች ችላችሁ ተቋቁማችሁ፣ አሁን ምንዛሬም ጥሩ ነው። 1,000 ቢከፈላችሁ ምንዛሬ 1,000 ወደ ኢትዮጵያ ሲሄድ ያው ወደ 30,000 ይሆንላችኋል። እሱን ይዛችሁ በርትታችሁ ተያያዛችሁ ገንዘባችሁን ሳትልኩ እንትን ሳትሉ ከቋቁማችሁ መኖር አለባችሁ። እስቲ እህታችን ትጨርሰው ወደ እሷ ልውሰዳችሁ። እናትሽን ሊያጽናና ሳይሆን ሰደቃ ሊበላ የሚመጣ ጎረቤት እሱ ነው የምትሳቀቂው። ጥቁር ከብት መስላ የምትጎሳቆለው እናትሽ ናቸው። እናትሽ ናት። ለእናትሽ ኑሪ፣ የራስሽን አድርጊ። ጎረቤት የራሱ ጉዳይ። ይሄኛው ደግሞ ወንድ ነው። እኔ ሚስቴን ቤተሰብ ነው ያገናኘኝ። በቪዲዮን ስናወራ በፎቶም በተዋወቅን በ8 ወራችን መጣች። ስመጣ በፎቶ የማቃትና በአካል የማቃት በጣም የተለያየች ናት። በአካል በጣም ቆንጆ ናት። ከተጋባን 4 ወራችን። አሁን ግን መለያየት እያሰብኩ ነው። እኔ ወደ ቀኝ ሳወራ እሷ ወደ ግራ ትላለች። ምንም መግባባት አልቻልንም። ምን ትይኛለሽ? ወይ በ4 ወር ልትፈታት? ቁጭ ብላችሁ ባህሪ ለባህሪ ምንድን ነው የምትወጂው? ምንድን ነው የምትጠይው? ምንድን ነው የምትጠላው? ምንድን ነው የምትወደው? እንዴት ነው የሚሆነው? ይሄንን አውሩ። በ4 ወር ትዳር አይፈታም። እንደውም እንኳን ወደድካት አንተ እድለኛ ነህ። በፎቶ ያወቃት ቆንጆ ሆናልሃለች በአካል እና ይቺ ባለ ኮሜንቷ ለማን ብለሽ ነው ጎንበስ የምትይው? እስኪ ቀና በይ፣ አታልቅሽ። 2 ምክንያት ልስጥሽ እንዳታለቅሽ። አንደኛ ያንቺ ለቅሶ የሚያስደስታቸው ሰዎች ስላሉ እነዚያን ሰዎች ላለማስደሰት አታልቅሽ። ሁለተኛ ያንቺ ለቅሶ የሚያስማቸው ሰዎች ስላሉ እነዚያን ሰዎች ላለማሳመን አታልቅሽ። ጠንክሪ፣ ገና ትንሽ ነሽ። ነገ ይነጋል። እመኝኝ፣ ነገ ይነጋል። ከሞት ምንም አይገኝም። ምንም። 1 ሳምንት ባል ኑሮሽ ብትሞችም 1 ሳምንት ኩታ ለብሶ ቁጭ ይላል። ልክ ድንኳኑ ሲፈርስ ኩታውን እንደዚህ እንዳረገ እንዲህ እያለ ሴት ማየት ነው የሚጀምረው። የምር የሚያዝኑት እናታችሁና አባታችሁ ናቸው። ኖሮልኝ በሰላም በጤና እሱ ጥላ ከለላ ሆኖ ለሀገራችሁ ያብቃችሁ።